እግር ኳስ ኃጢአት ነውን? ኧረ አይደለም። ጽድቅ ነውን? አይደለም። ጽድቅም ኃጢአትም አይደለም፣ መዝናኛ ነው። ግን በጣም እየገባበት እየተቆጣጠረ እንዳይሄድ መጠንቀቅ አለብህ። አንድ ጊዜ ምን ጊዜ ነው የአፍሪካ ዋንጫውን የዓለም ዋንጫ ማታ ጉባኤው ቀንሶ ነበር። እሱ ማለት 11 ሰዓት ነው ምናምን ላይ ነበረው ዋንጫው። በቃ በቸርች ሰዓት ላይ ነበረ። ከዛ ቀኑ ሙሉ እንዲያልኳል ዛሬ ታዘባለሁ ኢትዮጵያን ሕዝብ አልኩ። ዛሬ ዋንጫ ነው ታዘባለሁ አልኩ። እና ሳስቶ ነበር ጉባኤው ገብተዋል አይደለ? እንደኔ አራዳ ሁኑ ማለት እኔ ሙሉ 90 ደቂቃ ቆይ ብዬ ፈረንጅ ሲሮጥ ብዙ አላይ። አራዳ ሰው ምን ያደርጋል? ዜና ላይ ጎልጎሏ ነው ያያል። ዋናው እዛ ቁጭ ያልከው ጎል ለማየት ነው አይደለ? አንተ ቁጭ ብለህ ከሰው ጋር ዝም በል እባክህ ምናምን እያልክ ያየኸውን እኛ ቁጭ ብለን ጎልጎሏን እንዴት ለማውራትም እንችላለን። በክንፍ አካባቢ ነው የገባው። በፊት ላይ እኩል ነው የምናወራው። ልዩነቱ በየቀኑ ታይማችንን አልገደልንም። በየቀኑ ምንም አይደለም። በነገራችን ላይ ኃጢአት አይደለም። እሺ ኃጢአት አይደለም፣ እርኩሰትም አይደለም፣ መዝናኛ ነው። እግዚአብሔር የሰው ልጆች እንደዚህ እንዲሆኑ አድርጎ ሰርቷቸዋል፣ ደስ እንዲሰኙ ሰርቷቸዋል። ግን ማናቸውም የሚገዛህ ነገር ባሪያ ያደርጋል። እንዳይገዛ ነው ጳውሎስ ምን አለ? ሁሉ ተፈቅዶልኛል፣ አንዳች ግን በእኔ ላይ አይሰለጥንብኝም። ሰለጠነብህ ማለት እንደሆነ ታውቃለህ? እዚህ ጋር አንድ ጌታ አለ ኢየሱስ፣ እዚህ ጋር ደግሞ አንድ ጌታ አለ ኳስ። ሁሉ ተፈቅዶልኛል፣ አንዳች ግን በእኔ ላይ አይሰለጥንብኝም የሚለው ቃል አልሰራም ማለት ነው። ሰለጠነብህ ማለት የምታየው ነገር ላይ ኮንትሮል የማድረግ ችሎታ አይኖርም። እየጸለይኩም እርምጃም እየወሰድኩ ነው። አንዳንድ ጊዜ ሳላውቀው አንተ ይሄ ሞባይሌ ላይ ማሳት ቆያለሁ። ኧረ በጌታ ስም እንዴ ምን ሆኔ ነው እላለሁ። በቃ ነገ ከጠዋቱ ጀምሮ እስከ 6 ሰዓት ሞባይል። አንዳንድ ቀን ስልክም እንዳይበዛ ፍላይት ሞድ ላድርግ በቃ አረጋለሁ። ደግሞ መልሼ ለመግባት ነገር ሞክራለሁ፣ ደግሞ ለመውጣት ሞክራለሁ። በተቻለ መጠን ግን ባይገዛን ጥሩ፣ በጣም ለጤናችንም ጥሩ አይደለም። የሆኑ ነገሮች እግዚአብሔርን ወደ ማስከፋት ደረጃ ሲደርሱ ወይም የራስን ሰው ወደ ማስከፋት ሲደርሱና እኛን ግን ወደ ማስደሰት ሲደርሱ ዓለማዊነት ነው። ስለዚህ አንዱ አምልኳችን ላይ ተጽዕኖ የሚያመጣ ነው። እንደዛ አይነት ቦታ ላይ ወይም በእንደዛ አይነት ሁኔታ ውስጥ የቆየ ሰው ቅድም እንዳልኳችሁ ከእግዚአብሔር ማናቸውም የእግዚአብሔርን ልጅ ፍቅር የሚቀንሱብን ፍቅራችንን የሚሻሙ ነገሮች ጋር የዋለ ሰው ለማምለክ አቅም ነው የሚያጣው። ማምለክ ብዙም ስሜቱ እየጠፋበት ነው የሚመጣው። የአምልኮ ጣዕሙና በአምልኮ ውስጥ የሚገኝ የመንፈስ ቅዱስ ደስታን እያጣ ነው የሚመጣው። ስሜቱ እየጠፋበት ነው የሚመጣው። እሱ ደግሞ በጣም መጥፎ ቅጣት ነው። በዚህ ምድር ላይ ስንኖር በየትኛውም ሰው ውስጥ የማይገኝ አንዳች በልባችን ውስጥ የሚፈስ ሰላም፣ ዋስትናና በአጥንቶቻችን ውስጥ የሚገባ ልዩ ደስታ፣ ጴጥሮስ የተናገረው የማይነገር ሐሴትና ደስታ ይባል እድሜ ቀጣይ ደስታ አለ። የሆነ ምን ውስጥም አታገኙ። ኳስ ውስጥ አታገኘውም። የሆነ ነገር ውስጥ ሀብት ውስጥ አታገኘውም። ወንድ ጋር አታገኘውም። ሴት ጋር አታገኘውም። የትም ቦታም አታገኘው። ልዩ የሆነ በአጥንት መቅኒ ውስጥ የሚገባ ደስታና ሐሴት አለ፣ ጆይ አለ። እሱን ያለ አምልኮ ማግኘት አይቻልም። አምልኮ ውስጥ የሚገኝ ነው። እሱን ደስታ ማጣት በዚህ ምድር ላይ አንድ ትልቅ ነገር አጥቶ መኖር ነው። አንድ ትልቅ እሱን የትም አታገኘው፣ የትኛው ቦታ አታገኘው። ውስጥ ነው የሚገባው።